እና ሙሳም ትንሽ ቆይተው አጀል ደረሰ እዛው በረሃ ላይ ያሉ ውጤት ሳያው ማለት ነው ሱብሃንአላህ የአላህ ቁድራ አጅብ ነው እና መለከል መውት መጣና በይፋ አናገራቸው ቀጠሮ ደርሷል እንግዲህ ጃጀሉም ላይ ያስተخرون ሰዓት ወላ ያስተግሪሙን ነውና ጌታ ያው ሂድና ጠይቀው ባይሆን አማክረው ያለ ፍቃዱ እንዳትነካው ብሎኛል ምን ይመስለውታል ያ ረሱላህ አላቸው መጥቶ ሳቸው ተናደዋል እንደ በዚህ ዘመቻ ተዛሬ ተነገ ያላህ ነስር ይመጣል ሊልቀዳጃለሁ ይያልኩ ስጠብቅ ደግሞ አንተ የጥላት ተባባሪ ሆነ እኔ ልትወስድ ትመጣለህ እንዴ ብለው በጥፍ ሰጡት ማለት ነው ለመጀመሪያ ጊዜ መለከል መውትን ያቀመሰ ጎበዝ እና እሱ ደንግጦ እየተርበተበተ ተመልሶ ሄደና በአስተኒ ኢላ አብዲን ላ ይሪዱል መውት አላቸው እና ሞት የማይፈልግ አመፀኛ ሰው ዘንድ ልከ አስደበደብከኝ አለ ለጌታው ያን ጊዜ ሙሳን በጣም አላህ ተመውደድ ብዛት የተነሳ ቅር አልተሰኘም እና አያዙን አይተዞር አትልም ነበር ሙሳ እኮ ጀግና ነው አታውቅም እንዲያለው ከዛ በኋላ እንዴት የኔን መልእክተኛ ትመታለህ አላላቸው ሙሳ በቃል ደረጃ እንኳን የሙሳ ደረጃ ምን ያህል እንደሆነ ማለት ነው በላሁንም ተመልሰህ ቀጠሮ ደርሷል ያው ተማታ ምንም ማለም ሂድና እንደገና ጠይቀው አላቸው ስትጠይቀው ግን በስልት መሆን አለበት እንደ ቀድሞ በደረቅ ቃል ሳይሆን ቀለል አድርገህ ያ ረሱላህ ፍቃዲው ከሆነ ጌታ ጊዜው ደርሷል ይላል ምን ይመስለውታል ብለህ ጠይቅ ከዛ ደግሞ በተጨማሪ እጀውን በሬ ጀርባ ላይ እንደዚህ ጣሉ መዳፈወት ብሏል ጌታ ከዛ ህይወት እድሜ መጨመር ከፈለጉ ይጨመርልዎታል ምንም ችግር የለም በለው ያንን እጃቸው ላዳ የሚያህል ነው ግዙፍ ናቸው ያንን እጅህን በሬው ጀርባ ላይ ስትችል እጅህ የሸፈነውን የበሬውን ጠጉር ያህል በእያንዳንዱ ጠጉር አመት ተጨምሮልሃል ከፈለክ ህይወት ላንተ ያልሰጠውትን ለማን እሰጣለሁ ብሎሃል በለው አለ እና ሄደና ይሄን መልእክት አደረሰ ይቅርታ ያው ቅድም እኮ እኔ እንትን ብዬ ነው ምንም አይደለም አሁን ግን ጌታ ከፈለክ ይሄን ያህል እጆትን በሬው ጀርባ ላይ ያድርጉና ጣቶ እጆ የሸፈነውን የበሬውን ጠጉር አንድ ጠጉር ለያንዳንድ አመት ይሆናል እስካሁን በቀጥታ ይኖሩ ነበር ሙሳያን ቢቀበሉ ኑሮ ማለት ነው ግን አላህ አልሻም በዘዴ ነው እንጂ እንደማያረጉት ያውቃል የዱንያ ፍላጎት የላቸውም የአላህ ረሱሎች ያችን ተልኳቸው እንዲላቸውን ማየት ነበር የሚፈልጉት ማለት ነው ያችን ደግሞ በሌላ እጅ ነው የቀደረው እሱ ከዛ በኋላ ምን አሉ ይሽ ይሄንን በእጄ በመዳፍ ሙሉ የሸፈኩትን የበሬ ጠጉር የሚያህል አመታት ከጨመረልኝ ያስ ያልቅስ ምን ሊሆን ነው አሉ ثم الموت يا رسول الله لما كل نفس ذائقة الموت ለምን ዴታ አላህ በቀርም ይቀራል እንዴ ኢዘን فليكن الان አሉ በቃ የማይቀር ነገር ከሆነ ለምንድን ነው እንትን ብለው አሁን ያድርገው በቃ ፈቅጃለሁኝ ብለው ተስማሙ ማለት ነው እንግዲህ ሙሳን የሚያህል ሰው በበረሃ እንደወጡ ቀሩ ማለት ነው ከዛ ሞቱ ደግነቱ አላማቸው አልሞተም አንድ ሰው ሞተ ወደቀ የሚባለው አላማው ከወደቀ ነው እሱ አጀሉ ደርሷል የሚችለውን አድርጎ ከሄደ የሚቀጥለው ትውልድ የሚቀጥለው ከሆነ አላማ የሚሞት ከሆነ ሙታ አላማ የሚቀጥል ከሆነ ግን ብትሞትም አልሞትክም እና የቅርብ ተማሪያቸው ነበር ያ ሱረቱል ከህፍ ላይ ቂሷውን የሚያነሳው ወይት ቃለ ሙሳ ሊፈታህ የሚለው ወጣት ጎበዝ ነበር ዩሻዕ ኢብኑ ኑን የሚባል እሱን ላከ በግራቸው አላህ Subhanahu Wa Ta'ala ራሳቸው አንከባከው ያሳደጉት በጣም የሚወዱት ልጅ ነበር እሱን ላከና ይሄ እንደገና አዲሱን ትኩሱን ኃይል አስተባብሮ ወጣቱ ዘመቻው እንዲቀጥል አደረገ በዚህ ልጅ ያው ዲሉ ተበሰረ ቤተል መቅደስ ተከፈተ ማለት ነው ይሄን ሁሉ እንግዲህ ያደረገላችሁ ማን ነው እያለ ይጠይቃል አላህ Subhanahu Wa Ta'ala